ባለ አንድ መኝታ የለም፣ ባለ ሁለት ግን ላንተ ይሆናል። ቆንጆ ቤት አለኝ። በኋላ ናና አሳይሃለሁ። እሺ ወንድሜ፣ ዛሬ ማላገኛልኝ በእናት የምግብና ያልጋውን ወጪ አልቻልኩት። ወይኔ ረሳሁት። በእናትሽ እንደምንም እስከ በኋላ አገኝልሻለሁ። እስክመጣ እዚህ ጠብቂ እሺ። ሄሎ፣ ቆይ ከአንተ ጋር ሁሌ መጨቃጨቅ አለብኝ እንዴ? ለምንድን ነው ማትልክልኝ? ይቅርታ አድርግልኝ አለቃ። አንድ ቆንጅዬ ልጅ አለች፣ እሷን ትሞክራታለህ? አረ የሆነችውን በእናትህ ለትንሽ ጊዜም ቢሆን ልሞክራት። አንድ በጣም ጥሩ ቤት አለ፣ ሰውየው ደግሞ በጣም ደግ ነው። ለምን እሱን አትሞክሪው? አረ ይሁን ችግር የለውም። በጣም ጥሩ ተከታይ። አዎ ደርሰናል። ነይ ቦስ። እሳት የላሰች ናት። የማትችለው የምግብ አይነት የለም። የፈረንጅ ትላለ፣ ያበሻ። አረ የቻይናም ትችላለች። ያው ከፈለግከው። እንዴ መሲ፣ እዚህ ምን ትሰሪያለሽ? መሲ ነው ስምሽ? ዮናስ፣ አንተ ጋር ነው ስራ የምቀጠረው? ውጪ እንደነበርሽ ነበር የማውቀው። ዮናስ፣ ላይሳካልኝ ነገር ብዙ ተንከራተትኩ። ከ5 ዓመት በፊት ምን እንዳልሽኝ ትዝ ይልሻል? በጣም ከሚቆጩኝ ነገሮች አንዱ አንተን አስቀይሜ መሄዴ ነው። ፍቅር ብቻውን ምግብ የሚሆን ይመስላል? ፍቅር ብቻውን የቤት ኪራይ የሚከፍልልን ይመስላል? ሰንፌ አይደለም፣ የአቅሜን ሁሉ እየሞከርኩ ነው። አንድ ቀን ደግሞ ያልፍልኝ። ቢያልፍልም ምኞቴ ነው። እኔን ግን ወደ ውጭ የሚወስደኝ ሰው አግኝቼ። መሄድሽ አልነበረም የጎዳኝ፣ አካሄድሽ እንጂ። በእናትህ ዮኒ፣ ይቅርታ አድርግልኝ። አንቺ ውጭ ሄዳለሁ ብለሽ ተቀደሽ ነው እንዴ? ችግር የለውም፣ ውጭ የመሄድ ህልምሽን መሆን ይሆናል። እንዴት? በቃ እኔ ዛሬ ኮሚሽን ይቅርብኝ፣ እናንተ አውሩ። ወይ ጉድ! ካንቺ ፍቅር ሌላ